ሰላም እንዴት ናችሁልን ውድ የአጭር ፊልም ቤተሰቦች? ያው ለዛሬም ትሪፕል ፍሊንግ የተሰኘውን የ2019 ሚኒ ሲሪስ በአጭሩ አዘጋጅቼላችኋለሁ። እንደሚመቻችሁ ባለሙሉ ተስፋ በመሆን ላይክ በማድረግ ጀምሩት እያልኩ ወደ ቪዲዮ አልፋለሁ። እይታችንን ስንጀምር ሊሲሂ የተባለች የሃይስኩል ተማሪ አመቱ አሪፍ እንደሚሆን በተስፋ ተሞልታ ወደ አዲሱ ትምህርት ቤቷ እየተጓዘች እናያታለን። መልኳንም በመስታወት ተመልክታ በፍጥነት ወደ ትምህርት ቤቱ ለመግባት እየሮጠች እያለ ሳታስበው ጁንግዳን ከተባለ ሌላ ተማሪ ጋር ትጋጫለች። የለበሰውንም ዩኒፎርም ስትመለከት ከሷ ዩኒፎርም ጋር ተመሳሳይ ስለሆነ አንድ ትምህርት ቤት ውስጥ እንደሚማሩ ተረታ ሰላምታ ልታቀርብለት ትሞክራለች። ጁንግዳንም ቢሆን እዛ ትምህርት ቤት ውስጥ ከሚማሩት ቆንጆ ወንድ ተማሪዎች መካከል አንደኛው ነው። በተመሳሳይ ሰዓት ላይ ሲዮኢን የተባለውና ኤሌመንተሪ ያሉ አብሯት ተምሮ የነበረ ሌላ ጓደኛው ይመጣና ለሶስት ሆነ ወደ ትምህርት ቤት ሲገቡ እናያለን። እንዲሁም ወደ ውስጥ ከገቡ ከደቂቆች በኋላ ሶንግ ጂሆ የተባለ ሌላ ተማሪ ተተዋውቃ አዲሷ ተማሪ ሊሲሂ ትምህርት ቤት ውስጥ በሚገኙ ሶስት ቆንጆ ወንድ ተማሪዎች ተከባ ወደ ውስጥ ገባ። ሴቶቹ ተማሪዎች በቅናት ወንዶቹ ደግሞ ተፈላጊ ሴት መሆኗን በማሰብ ትኩረታቸውን በሙሉ እሷ ላይ ማድረግ ይጀምራሉ። ወደ መማሪያ ክፍልም ከገባች በኋላ ሴቶቹ ተማሪዎች ወደ እሷ ጋር በመምጣት ከእሷ ጋር ጓደኛሞች መሆን እንደሚፈልጉና አብሯት የነበሩትን ሶስቱን ወንዶች እንድታስተዋውቃቸው ይጠይቋታል። እሷ ግን ለትምህርት ቤቱ አዲስ ተማሪ እንደሆነች እነሱንም ቢሆኑ እዚህ እንዳወቀቻቸው ስትነግራቸው ክፍል ውስጥ ብቻዋን ቁጭ ብላ የነበረችው ይሱሃ የሚነጋገሩትን ነገር ሰምታ ስለነበር ለሴቶቹ ወንዶቹን ከፈለጉ እራሳቸው ሄደው መጠየቅ እንደሚችሉና አዲሷን ተማሪ ማጨናነቅ እንደሌለባቸው ትነግራቸዋለች። ከዚህም ቀን በኋላ ሊሲሆና ዩሱሃ አንድ ላይ በመሆን ከወንዶቹ ጋር ምርጥ ጓደኛሞች ሆነው ቀናቶች ተቆጠሩ። እናም ባለፉት ቀናቶች እሷ ከኢንጄ ፍቅር እየያዛት መጥቷል። ነገር ግን እሱን ጨምሮ የቀሩት ሁለት ወንዶችም ቢሆኑ ያገኙትን አጋጣሚ ተጠቅመው በተለያየ መንገድ ለሊሲሆ ያላቸውን ፍቅር ለመግለጽ እየሞከሩ ይገኛል። ካፌ ውስጥም ተሰብስበው ቁጭ ብለው እየተመገቡ እያለ ሷ ለጄኦ ምን አይነት ሴትን እንደሚወድ ትጠይቀዋለች። እሱም በተዘዋዋሪ መንገድ አድርጎ ልክ እንደ ሊሲሆ አይነት ሴትን እንደሚወድ ይናገራል። ይሄም ነገር ሷን እያናደዳትና እያስቀናት ይመጣል። በዚህም ሰዓት ላይ ጁንግዳሂውን ልክ እንደ ሊሲሂ አይነት ሴቶች እንደማይመቹት በመናገር ኩራተኛ ለመሆን ይሞክራል። ከካፌውም ከወጡ በኋላ እንጄ ሊሲሂ እንደምትከተለው ተስፋ በማድረግ ወደ ላይብረሪ ሊሄድ እንደሆነና የሚመጣ ካለ ይጠይቃቸዋል። ነገር ግን ከጠበቀው በተቃራኒ ሱሃ ነበር ከሱ ጋር ለመምጣት ፈቃደኛ የሆነችው። ጃንግዳሂውንም ቢሆን ሊሲሂ ወደ ቤቷ እየሄደች መሆኑን ስላወቀ እሷን መሸኘት ይጀምርና ጥቂት እንደተጓዙ ልክ እንደ ስጦታ አድርጎ መስታወት ይሰጣታል። ምክንያቱም መጀመሪያ ቀን ሲገናኙ ራሷን በመስታወት እየተመለከተች እያለ ተጋጅተው መስታወቱ ስለተሰበረባት እሱን ለመካስ ፈልገው ነበር። እንዲሁም በቀጣዩ ቀን ላይ ሶንግ ጂሁና ጂያ ሁለቱም በተለያየ ሰዓት ለሊሲሂ ላይብረሪ ውስጥ አንድ ላይ እንዲያጠኑ ጥያቄ ያቀርቡላታል። እሷ ግን ከሶንግ ጂዮ ይልቅ ጂያን በማስበለጥ ከሱ ጋር ለማጥናት ፈቃደኛ ትሆናለች። ጥናታቸውንም እያጠኑ እግረ መንገዳቸውን ስለ ልጅነት ጊዜያቸው ማስታወስ ይጀምሩና ሁለቱም ለደቂቆች ያክል በትውስታ ወደ ኋላ ሲመሰጡ እናያለን። እንዲሁም ጄ አጋጣሚውን ተጠቅመው እንደሚያፈቅራት ሊነግራት ቢሞክርም ሶንግ ጄሆ ወደ እነሱ ጋር ይመጣና ባለፈው አንድ ላይ የሰሩት የኢንስታግራም ቪዲዮ እሷ ስላለች ብቻ ብዙ ተወዳጅነትን እንዳገኘና የሳምንቱ መጨረሻ ላይ ወደ እሱ ስቱዲዮ በመሄድ ሌሎችንም ቪዲዮዎች እንዲሰሩ ጥያቄ ያቀርብላታል። በቀጣዩም ቀን ላይ ሊሲሂ ወደ ትምህርት ቤት ተመልሳ ስትሄድ ትላንትና ዴሂዩን ወደ ቤቷ ሸኝቷት ስለነበር ተማሪዎቹ በሙሉ ሁለቱ የፍቅር ግንኙነት እንደጀመሩ እያወሩ ትሰማለች። እሷም የሚናፈሰው ወሬ ውሸት መሆኑን ለማሳወቅ ብትሞክርም ዳንሂዩን በተቃራኒው ሁለቱ የፍቅር ግንኙነት እንደጀመሩ መናገር ይጀምራል። ይህም ወሬ ራሷን ሊሲሂን ጨምሮ ሁሉንም ተማሪዎች አስገርሞ ነበር። የትምህርት ሰዓትም ካለቀ በኋላ አንድ ላይ ወደ ካፌ ሄደው መመገብ እንዲሁም ወደ ጌም ዞኖች በመሄድ ቪዲዮ ጌሞችን እየተጫወቱ ሲዝናኑ እናያለን። አመሻሽ ላይም ቅድም በሐሰት ፍቅረኛሞች መሆናቸውን መናገሩ ስህተት እንደሆነና እውነታውን ለተማሪዎቹ መናገር እንዳለባቸው ብትነግረውም እሱ ግን ኮራና ቀብረር እያለ ሌሎች ወንዶች እንዳያስቸግሯት ይህንን ሐሳብ እንዳሰበ ይነግራታል። የሳምንቱን መጨረሻ ላይ የኢንስታግራም ቪዲዮዎችን አንድ ላይ ለመስራት ወደ ጄሆ የሙዚቃ ስቱዲዮ ይሄዳሉ። እዛም ሊሲሂ ፒያኖ መጫወት ትጀምርና እንዴት እንደቻለች ሲጠይቃት እናቷ የፒያኖ አስተማሪ ስለሆነች በሱ ምክንያት እንደቻለች ትነግረዋለች። በዚህም መልኩ ሙዚቃዎችን እየቀረጹ ለደቂቆች ያክል ከቆዩ በኋላ ጄሆ አጋጣሚውን ተጠቅሞ እንደሚወዳት ሊነግራት ቢሞክርም ሂዩን የሊሲሂን ፎቶ በኢንስታግራም ላይ ከተመለከተ በኋላ ትዝ ስላለችውና ስለናፈቀችው ወደ ስቱዲዮ ይመጣና
ጄሂዩን እንደሚያፈቅራት ሳይነግራት ይቀራል። በቀጣዩም ቀን ላይ ትምህርት ቤቱ ሶሃ ለሲሂ ከሶስት ወንዶች መካከል አንደኛውን እንደወደደች በሚስጥር መልኩ አድርጋ ትነግራታለች። ሊሲሂ ግን የልጁን ስም ባትነግራትም ጂያን እንዳፈቀረች አውቃባት ነበር። ሶሃም ለጄሆ ወደ ላይብረሪ አንድ ላይ እንዲሄዱና እንዲያጠኑ ብትጠይቀውም እሱ ግን ከሊሲሂ ጋር ማጥናት ስለጀመረ በሀሳቧ ሊስማማ አልቻለም ነበር። ይሄም ነገር እንድትቀና ያደርጋታል። ሊሲሂ ግን እንደምትወደው ስለተረዳች ሁለቱን ብቻቸውን ለመተው ብላ ከክፍሉ በመውጣት ውጪ ላይ ትቀመጣለች። ነገር ግን ብዙም ሳትቆይ ጂሃ ተከትሏት በመውጣት ወደ እሷ ጋር ይመጣና ከሌላ ሴት ጋር ሳይሆን ከእሷ ጋር ብቻ ማጥናት እንደሚፈልግ ሊነግራት ይሞክራል። በዚህም ሰዓት ነበር ሊሲሂ ሳታስበው ሶዋ እንደምትወደውና እሷን ችላ ማለት እንደሌለበት የነገረችው። ጂያ ግን ስለ ሶዋ ፍቅር ምንም አይነት ግድ ሳይሰጠው ከሁሉም ሴቶች በላይ አንቺን አፈቅርሻለሁ በማለት ይነግራታል። ያላስተዋሉት ነገር ቢኖር ሶዋ ከኋላ ተደብቃ የሚነጋገሩትን ነገር በሙሉ እየሰማች እንደነበር ነው። ሊሲሂም የሰውን ኮቴ ስትሰማ እየሮጠች ወደ ክፍል ትገባና ሶዋ እንደሰማቻቸው ስላወቀች በእርጋታ ሆና ልታናግራት ትሞክራለች። ሶዋ ግን የምታፈቅረውን ሰው ልታገኝ ባለመቻሏ ተናዳ የሚያናድዱ ንግግሮችን ትነግራትና ከዛ ክፍል ለቃ ትወጣለች። በቀጣዩም ቀን ላይ ሊሲሂ ከዴሂዩንና ከጄሁ ጋር ካፌ ውስጥ ቁጭ ብላ እየተነጋገረች እያለ በሳምንቱ መጨረሻ ምን እንደምታደርግ ይጠይቋታል። ጄሆም በሳምንቱ መጨረሻ ላይ ወደ ስቱዲዮ ሄደው ሙዚቃ ቢቀርጹ እንደሚሻል ጥያቄ ቢያቀርብላትም ልክ እንደሱ በተመሳሳይ መልኩ ጂያ ወደ ላይብረሪ ሄደው እንዲያጠኑ ጥያቄ አቅርቦላት ስለነበር ማናቸውን መምረጥ እንዳለባት ግራ ተጋብታ እያለ ሶስተኛው ሰው ጃንግ ዳሂዩን የሳምንቱ መጨረሻ ላይ ዴት አብረው እንዲወጡ ጥያቄ ያቀርብላታል። ሊሲሂም ከሶስቱ ጓደኞቿ ማንን መምረጥ እንዳለባት ግራ ተጋብታ ትላንትና እሷ ያለቻትን ማስታወስ ጀምርና አንዳቸውንም ሳትመርጥ ብቻዋን ጊዜ ማሳለፍ እንደምትፈልግ በመናገር ትታቸው ከካፌው በመውጣት ትሄዳለች። እንዲሁም በቀጣዩ ቀን ላይ ትምህርት ቤት ውስጥ ወደ ሶሃ ጋር በመሄድ ትላንትና ስለተፈጠረው ነገር ይቅርታ ትጠይቃታለች። በተመሳሳይ መልኩ ሶሃም ብትሆን ስሜታዊ ሆና በተናገረችው ነገር በመጸጸት ለጓደኛዋ ይቅርታ አድርጋላት ከሶስት ወንዶች ማንን እንደመረጠች ትጠይቃታለች። ሊሲሂ ግን ማንን መምረጥ እንዳለባት እንኳን ግራ ተጋብታ እየሮጠች ወደ ጃንግ ዳሂዩን ጋር ትሄድና ታፈቅረኛለህ ወይ በማለት ትጠይቀዋለች። እሱም በተሳሰረ አንደበቱ እየተንተባተበ እንደሚያፈቅራት እንዲሁም እሷም ታፈቅረው እንደሆነ ይጠይቃታል። እሷም ብትሆን እንደምትወደው ትነግረውና ጉንጩን ስማው የተፈጠረውን ነገር ለማንም እንዳይናገር አስጠንቅቃው አብረው ሲሄዱ እናያለን። በሚያስገርምና ደራሲው ምን አስቦ ነው በሚያስብል መልኩ በድጋሚ ሊሲሂ ወደ ጄሆ የሙዚቃ ስቱዲዮ በመሄድ ቀረጻ ላይ ያለች እሱንም እንደምታፈቅረው ትነግረውና የፍቅር ግንኙነት ከሱ ጋርም ስትጀምር ይሄም አልበቃ ብሏት ወደ ሶስተኛውና ወደ ልጅነት ጓደኛዋ ጄሆ ጋር ሄዳ ከልጅነት ጊዜዋ ጀምሮ እሱን እንደምታፈቅረው ነግራው ሲሳሳሙ እያየን ፊልሙን እየተገረምን እንጨርሰዋለን። ቤተሰቦች እንደተመቻችሁ ብቻ ሳይሆን እንዳስገረማችሁ አልጠራጠርም። ያው እንደተለመደው ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። በቀጣይ በሌላ ሙቪ እስኪያገናኘን ድረስ ቸር ያቆየን።